ግን አሁን አንተ ስለወራህ አንተ ስለተናገርክ ሳይሆን አነባለሁ ትንሽ ከሰዎች ጋር ያለውን ነገር አይቼ ነው። ብቻ ዝም ብለህ ሻሃዳ መያዝ የምፈልገው ብራዘር። ኮምፓተብል ነው በሚለው ላይ ስኮላሮች ጭቅጭቅ አለባቸው። እኛ ኮምፓተቢሊስት ነን። ያለ ሉዓላዊነት ከሰው ነፃ ፈቃድ ጋር መሳ ለመሳ ይሄዳሉ ብለን እናምናለን። ዛት ሚንስ ኮምፓተቢሊስቶች ነን ማለት ነው። ኮምፓተቢሊስት ናቸው ብለን ነው የምናምነው። የአላህ ነፃ ፈቃድ የሰው ነፃ ፈቃድ ከአላህ ሉዓላዊነት ጋር መሳ ለመሳ ይሄዱም ይጋጫሉ ብሎ የሚያምኑት ደግሞ ኢንኮምፓተቢሊስት ይባላሉ። ሆድና ጀርባ ናቸው ይናተፋሉ ብሎ የሚያምኑ ሰዎች አሉ። እነሱ ሃርድ ዲተርሚኒስት እና ሊብሬቴሪያን ይባላሉ። ሊብሬቴሪያን ጭራሹኑ ፈጣሪ ምንም የሚያውቀው ነገር የለም፣ አንድ ነገር ሀፐን ከማድረጉ በፊት ምንም ነገር አያውቅም ይላሉ። ሊብሬቴሪያን ይባላሉ በስኮላሮች ደረጃ። በፕሮቴስታንቱ ዓለም ውስጥ ምንም ነገር የሚያውቅ የለውም የሚባሉ ደግሞ ኦፕንነስ ቴዎሎጂ ይባላሉ። ኦፕን ቴስ የሚባሉ አሉ ማለት ነው። በእኛ ደግሞ ምን ይባላሉ? ቀድርያዎች ይባላሉ። ማነው ጀብርያዎች ይባላሉ። ማነው ቀድርያዎች ይባላሉ። ቀድርያዎች የሚባሉት ምንድናቸው? በቃ ፍሪ ቀድርያዎች የሚባሉት ምንድናቸው? በቃ ፍሪ የሚባሉት ፌታሊዝም ነው። የሰው ልጅ ነፃ ፈቃድ የሚባል ነገር የለውም። አላህ ሁሉን ነገር ወስኖበታል። ስለዚህ እሱ ምንም ነገር ማድረግ አይችልም ብለው ሉዓላዊነቱን ተቀብለው የሰው ነፃ ፈቃድ የለውም፣ ጀነትም ጀሃንም ለመግባት ምንም ድርሻ የለውም ሰው ብለው የሚያስቡ ሰዎች ናቸው። እንደዚህ አይነቶች ምን ይባላሉ? ፌታሊዝም ይባላሉ። ሃርድ ዲተርሚኒስት ይባላሉ። ጀበርያዎች ይባላሉ ማለት ነው። በእኛ ኢንካር ተደርጓል። ሁለቱም ዋልታረገጥ ናቸው። ዋልታረገጥ የሆኑ ጽንፎች ናቸው እና እኛ ሙስሊሞች የምናምነው ደግሞ ተብል ናቸው። አንደኛው ጀነራል ነው፣ አንደኛው ደግሞ ስፔሲፋይ ነው ብለን ነው የምናምነው። ይህ ይመስላል። ፒኬ ካለ ንገረው፣ ለጃቢር ሊዘጋብን ነው። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው በሱ አካውንት ነው የመጣሁት። እንኳን መጣል። አስተካክል በትልቁ አድርገው ራስህን። እሺ፣ እንደዛ ከሆነ ግልጽ ነው መሐመድ። ግልጽ ነው። የቀረኝን ሌላ ሀገር ምላሽ ጠይቃለሁ። ጥያቄ ያላችሁ መቀጠል ትችላላችሁ። ሬነር ካለህ ግባ። ሌላ ጥያቄ ያለው ሰው ካለ ይግባ። ኤላ ሙስሊም ነው? ማን ነው ያስገባው? ኤላ አለ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ አንተ ከመጠየቅ በፊት አንዴ በጽሁፍ የቀረበ ጥያቄ ነበርና አላህ Subhanahu Wa Ta'ala ገብቶ ይጠይቁ። እነሱ ዝም ብለው ነው ማለት ሀሳባቸው ምን እንደሆነ አታውቀውም። ስትመልስላቸው አልተመለሰም ይለዋል። ገብቶ ይጠይቁ፣ ምንም ችግር የለውም። ቤታችን ያው እንደምታየው ነው፣ ነፃነት አለው በደንብ። እሺ፣ ጥያቄ ያላችሁ ገብታችሁ ጠይቁ። ኤላ ቀጥሉ። እሺ፣ እኔ ነበረኝ ጥያቄ ኡስታዝ። ምሳሌ 30 እና ምሳሌ 8 ላይ ያለውን ነበርና ምሳሌ 34 ላይ ያለውና ምሳሌ 8:22 አይ ቲንክ እንደዛ ነው። እሱን ነገር ሙሉ ተብራራልኝ ፈልጌ ነበረ። ያው እኔ ትናንት ነበረ ገና የሰለምኩት። ጥያቄ ምን እንደሆነ ካላወኩኝ ማብራራቱ ትንሽ ይከብዳል። ጥያቄ ምንድን ነው? መጽሐፈ ምሳሌ ምዕራፍ 30 ቁጥር ወደ ሰማይ የወጣና የወረደ ማን ነው ምናምን የሚለው ነው። እሱኛው ጥያቄ ምንድን ነው? እሱ ላይ ለምሳሌ እግዚአብሔር ልጅ አለው ተብሎ ነው እኛ ስንማር የነበረውና እግዚአብሔር የምር ልጅ አለው ወይስ ማለት አሲጋድ ሊወሰድ አልቻለም። ያው አንዳንድ ፓስተር ምናምን ሳናገር ነበርና እንደ ጋድም ሳይወስደው ከዛ በኋላ ያው ብዙ ነገር
ተከራክረን ነበርና ትንሽ ኋላ ላይ ቆይቶ ልጁ ነው በሚለው ነገር ነው እነዚህን ጥቅሶች ጠቅሶ ሲነግረኝ ነበር። ወደ ሰማይ የወጣና የወረደ ማን ነው ሲል ዮድሄ ቫብሄ ነው፣ ያህዌ ነው። ኦኬ የምድር ዳርቻን ያጸና ማን ነው? ያህዌ ነው። ይህን ታውቅ ዘንድ ስሙ ማን ነው? ያህዌ ነው። የልጁ ስም ማን ነው? ኢየሱስ ነው። ትንቢት ነው ራሱ። ለምሳሌ ልጅ የሚለው ብሉይ ኪዳን ላይ በትንቢት ደረጃ ይቀመጣል። ልክ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ አለቆችና የምድር ነገስታት በያህዌና በመሲሁ ላይ ተነሱ ይላል። መሲሁ ማለት የተቀባ ማለት ነው። መቼ ነው የተቀባው ስንል ከተጠመቀ በኋላ ነው የተቀባው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። መቼ ነው የተቀባው በላቸው? አዲስ ኪዳን ላይ ነው የተቀባው። ታዲያ ብሉይ ኪዳን ላይ ለምንድን ነው መሲሁ የሚለው ቃል የተቀመጠው ስንል ትንቢት ነው። በትንቢት ደረጃ ወደፊት መሲህ እንደሚሆን ስለሚያመለክት ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ የልጁ ስም ማን ነው ሲል ልጅ የሚለው ወደፊት ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አላት። ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ አማካኝነት ፕሮሰስ አድርጎ ኬሚካል ሪያክሽን እና ሜካኒካል ፈንክሽን አድርጎ የመጣው ሕፃን የአምላክ ልጅ ተብሏል ማለት ነው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እንደዛ ነው። አንተ በአንቀላፋ ጊዜ ከሆድ የሚወጣ ዘርህን አስነሳለዋል። ዘር አየህ፣ ዘር ኦንቶሎጂካሊ የባህሪ ጉዳይ ነው። ፍጡር ነው ራሱ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ያ ነገር የተከሰተው በአዲስ ኪዳን ላይ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይም እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ያለውን ጥቅስ ጠቅሶና አጣቅሶ በአዲስ ኪዳን ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላቸዋል ይላል። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ። ስለዚህ ልጅ የሚለው ነገር ብሉይ ኪዳን ላይ ስለጠቀሰ ያኔ በልጅነት ደረጃ ነበረ የሚለውን ሳይሆን የሚያሳየው ወደፊት ያለውን ነገር የሚያሳይ ነው። ለምን መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ መሲህ ተብሏል። ግን ያኔ ግን መሲህ አልነበረም። ኢየሱስ መሲህ የሆነው መቼ ነው? አዲስ ኪዳን ላይ ነው። ተጠምቆ ሲቀባል ነው ራሱ። ዕብራውያን ምዕራፍ 1 ቁጥር 9 ላይ እግዚአብሔር አምላክ ከባልንጀሮቹ ይልቅ በደስታ ዘይት ይቀባዋል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል እሰብክ ዘንድ ቀብቶኛልና አለ። የተቀባ ነው። መቼ ነው የተቀባው ብለህ ብትል በአዲስ ኪዳን ነው። ብሉይ ኪዳን ላይ ተቀብቷል እንዴ? አልተቀባም። ታዲያ መሺያህ የሚለው የዕብራይስጥ ቃልና የክርስቶስ የሚለው የግሪክ ሰብትጀንት ቃል ለምንድን ነው መዝሙረ ዳዊት 2:1 ላይ የወጣው ሲባል ትንቢት ነው። እዛው ላይ 2:11 ላይም እንደዛ ነው። እንዳይቆጣ ልጁን ሳሙት ይላል። ይህንን ነው። ከዛ አንጻር ነው ምናልባት ልጅ የተባለው ነገር ኦንቶሎጂካል ነው ወይስ አናሎጂካል ነው በሚለው ላይ ከፈለክ ሉቃስ ምዕራፍ 3 ቁጥር 38 ላይ አዳም የአምላክ ልጅ ተብሏል። ምን ማለት ነው የአምላክ ልጅ ሲባል? ያለ እናት ያለ አባት የፈጠረው ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የእግዚአብሔር ልጆች ተብለዋል። ለምን ተባሉ ሲባል ያለ እናት ያለ አባት ስለፈጠራቸው ነው። ስለ ኢየሱስ ምን ለማለት ይቻላል ስንል የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል። የሚወለደው የሚለው የግሪከኛው ቃል ጌኖማይ ነው የሚለው የሚሆነው ማለት ነው። ድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ የሆነው የማኅፀኗ ፍሬ የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ እንደዛ ነው የሚለው። አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ያ ፍሬ ያ እንቁላል ያ ኤክሴል ያለ ስፐርምሴል ያለ ዘራ ብሲ ያለ ወንደ ዘር ፈርትላይዝ እንዲያደርግ አድርጎታል ፈጣሪ። ይችላል ሁን በሚለው ቃል ይችላል በመንፈስ ቅዱስ አማካኝነት። ለዛ ነው ሉቃስ 1:48 ላይ ምን አለች? እርሱ ብርቱ የሆነው በእኔ ታላቅ ስራን አድርጓልና አለች። ምን አደረገ? ድንግል ማርያም ማኅፀን ውስጥ የድንግል ማርያምን እንቁላል ሰው ማድረግ ችሏል። የሚገርም ነው። አሜዚንግ ነው። ለዛ ነው ኢሳይያስ 49 ቁጥር 5 ላይ እንደዛ ነው። ከማኅፀን የሰራኝ ያለ ከማኅፀን የሰራኝ እግዚአብሔር እንዲህ ይላል። ማኅፀን ውስጥ የሰራኝ ግዕዙ የፈጠረኝ ነው የሚለው። ግሪኩና ዕብራይስጡ ደግሞ የፈጠረኝ በማኅፀን ውስጥ የፈጠረኛል። የተፈጠረ ፍጡር አለ ማኅፀን ውስጥ። ያንን ነው የሚያመለክተው። ስለዚህ ልጅ የሚለው እንትን ኦንቶሎጂካል ሳይሆን ሜታፊዚካል ነው። ኦንቶሎጂካል ሳይሆን አናሎጂካል ነው። ኦንቶሎጂካል ሳይሆን ፈንክሽናል ሆኖ የመጣ ነገር ነው። የባህሪ ጉዳይ ሳይሆን ምንድን ነው ዘይቤያዊ አነጋገር ነው ራሱ ማለት ነው እንጂ ሊትራሊ የሚወሰድ አይደለም። ወይም ደግሞ እንትና ምክንያቱም ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል። መንፈስ ነው ማለት ምን ማለት ነው ስንል ረቂቅና ምጡቅ ነው። መለኮት ነው። መለኮት የማይታይ የማይዳሰስ የማይጨበጥ ረቂቅ ማለት ነው። መለኮት ማለት ሁሉን ነገር የሚሰማ ማለት ነው። ታዲያ ማን ነው ልጅ የተባለው ስንል ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ አንተ በአንቀላፋ ጊዜ ዳዊት ሲያንቀላፋ ከወገብ የሚወጣው ዘር አለ።
እርሱን አስነሳለሁ፣ ለእርሱ ለዛ ስር እኔ አባት ሆነዋለሁ አለ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። አባትና ልጅ የተባለው እዛ ጋር ፍጡርና ፈጣሪ ነው፣ ሌላ ነገር አይደለም። ፍጡርና ፈጣሪ ደግሞ ኦንቶሎጂካሊ ይለያያሉ። ከዛ አንጻር ነው መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ እግዚአብሔር ለዳዊት ማለ አይጸጸትም፣ ከወደ ፍሬ በዙፋን ላይ ያስቀምጣለሁ አለ። ከወደ ፍሬ ከአንተ አብራክ ውስጥ የሚወጣ አለ፣ እሱም በዙፋን ላይ ያስቀምጣለሁ አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ለማ ለኢየሱስ ይሰጠዋል አለ። ሰጪ አለ። ጌታ አምላክ በዳዊት መስመር ውስጥ በዳዊት ቤተሰብ ውስጥ ከአብርሃም ከይስሐቅ ቤተሰብ ውስጥ የሚያመጣው ዘ ፕሮሚስድ መሳያ አለ። ስለ እሱ ነው የሚያወራው። ይሄ ይመስላል። ኦኬ፣ አመሰግናለሁ በጣም ቴንክ ዩ ኡስታዝ። ፒኬ አለ ፒኬ አለ አለው ኡስታዝ። መጀመር የምትፈልገው ነገር ካለ ጨምር ከፈለክ። አይ እኔ ምንም የምጨምረው ነገር የለም። ራሴ እየተማርኩ ነው ነበረ። ቀጥሉ ኢንሻአላህ። እንትኑ ምንድን ነው እንትን ላለው ምንድን ነው ኃላፊነትን ይወስዳለሁ። ሀያትን አድሚን አድርጋት፣ ትጠቅማቸዋለች በጣም። እኔ ጋር በጣም ምሰራልኝ እሷ ናት። እኔ ጋም ኢብራሂም ጋር ምሰራለች። አይ ቲንክ እንትን በላት፣ ተነጋገሩና ከፈለክ እንትን በለው ከፈራ ተነስቷል መሰለኝ። አውጃ ተነስቷል መሰል። እኔ እንጃ ተነስቶ አይቸው ነበረ። ካለህ እጃ ሀያትን ሞዴሬተር አድርጋት። አንዳንድ አሳይኝ ሀያት ትጠቅማቸዋለች። እና ሰላም ብለን ደግሞ እሺ። ሰላም አለይኩም ወራህመቱላህ። ኡስታዝ እንዴት ኖት? ሰላም ነህ? እንዴት ነህ? አለሁ። እንኳን ደህና መጡ። እንኳን ደህና ቆየኝ። እስቲ እንትን አንገብጋቢውን ሬነርን ሰላም ይበሉትና እንገባለን ወደ መጥቷል። ቆይ መጀመሪያ በደንብ እንትን ብዬ ነው አብላልቼ ነው እንትን ብለው እንደ ዩራኒየም ሞተር የሚገባበት ነገር አይደለ። ሞተር አሙቄ ምናምን ነው። ሀያ ትጠቅማለች። እንግዲህ ጨርስ። ትጠቅማለች፣ የምር ትጠቅማለች። ሌላም ሰው ቢሆን አንስተን ቢሆን ትጠቅማለች። አድርጋት። እኔ ቤት እና ኢብራሂም ጋር ከስራ አንዳንድ ጻፊለት እና እንትን ይበልሽ። ከዛ ወደ ሬነር ትላለህ ማለት ነው። ሬነር ነው ስሙ፣ ሬነር ነው። ሬነር ረያን ሆነ እንትን ኤልያስ ሰላም አለይኩም። ማታ ነው ስም ሻዳ የያዘው። እንዴት ነህ ሀቢቢ? ወደ ረያን ከሚል ደህና ነህ? ጀመርክ ትምህርት? አዎ የተወሰነውን በቴሌግራም ላይም ተልኮልኛል። እናም ደግሞ ግሩፕ ውስጥ ገብቼም እያጠናሁት ነው። ጎበዝ በርታ። እሺ ምንም ነገር ከፈለግ ጻፍልኝ። ኦኬ እሺ ሀቢቢ ቀጥሉ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሬነር ሰላም አለይኩም ሙሽራው። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በአንተ አፍ አሁን አሰላሙ አለይኩም መባል ተጀመረ። ጉድ እኮ ነው። ጉድ። ማሻአላህ አላህ ይቀበልህ። ማሻአላህ። እስቲ የተወሰነ ነገር የለኔ ምንድን ነው የተፈጠረው? የተፈጠረው እንግዲህ እውነት ነው የመጣው። ያው ሌላ ምንም የሆነ ነገር የለም። የተሻለውን ነው ያገኘነው። እንደምታውቀው ነው የተወሰነውን አይተናል አብረን ብዙ ጊዜ እና ቁርአን አሸናፊ መጽሐፍ ነው። ከአብዲ ጋር ቅድም እናወራ ነበር። እሱ ይዟል እና አንተ ያፈረስካቸውን እሱ መጽሐፉ ይዟል ትምህርቶቹን እና እሱን አለመቀበል አልቻልኩም ለመናገር። ማሻአላህ ብዙ ያ አሁን ምን እንደምል እራሱ አላውቅም። በጣም ጨንቆኝ ይገርማል። ማሻአላህ አላህ ይቀበል። አሁን ብቀባጥር ነው ለጸጋ ነው። አይ እንደው እንዳላደክም ከሚለው አንፃር እንጂ እሱማ ብዙ እንደተጋጋጥክ ያስታውቃል። ራሱ ረጅም ጊዜ እኮ ነው እንደዚህ እንትን ስትል የነበረው።
እና አሁን አንዳንድ ሰዎችን ሬሳችሁንና ሰብስቡ አልካቸው። ቀብር ሂዱ ተቀመጡ፣ ጎዝጉዙ ምናምን ለቅሶ የተቀመጡ ሰዎች አሉ ነው ወይስ ሰላም ነው? ማሻአላ እኛ ባለፈው ብያለሁ እኔ ነፍስ ይማር ብዬ ወጥቻለሁ። አሁን ደግሞ ያው ትንሳኤውን አግኝቻለሁ ልልህ ነው። ማሻአላ አይ ጥሩ ነው። እንግዲህ ማንኛውም ጥያቄ ሲኖርህ መጠየቅ ትችላለህ። አይ ቲንክ ለጊዜው ለተወሰነ ጊዜ አንተ ትምህርት ላይ ብታተኩር ጥሩ ነው ብዬ አምናለሁ። ቴሌግራም ላይ የተለያየ የትምህርት መርሃ ግብር አለ። ቤት ከዚህ በኋላ ስከፍትም ንጽጽር የሚባለውን ነገር ለጊዜው እነ ጃቢር ጋር እነ ኢብራሂም ጋር ምናምን እየገባ ንጽጽር ማነጻጸር ትችላለህ ከፈለክ ማለት ነው። በተረፈ ቤት ስትከፍት ያው እስላማዊ የሆኑ ትምህርቶች ቀጥታ ሰዎች መማር ከፈለክ መክፈት ይችላል። እነ ዳርያ እና አዲስ ዓለም ምናምን የሚያደርጉት እንደዛ ነው። ቤት ይከፍቱና እስላማዊ የሆኑ ትምህርቶችን ይማራሉ። ንጽጽር ግን አብዛኛውን ጊዜ የሚያደርጉት ሌሎች ቦታ ነው። ስማርት ናቸው እንደነሱ ማለት ነው። አንተም እንደዛ ታረቃለህ ኢንሻአላህ ማለት ነው። በርታ፣ አላህ ያበርታ። በጣም የሚገርም ነው ነገሩ። በጣም ከፒኬ ጋር በጣም ታወሩ ነበረ እንትን ላይ ሲመጡ ሲጠይቅ ምናምን ነገርና አላህ ጀዛን ይክፈልህ ፒኬ። ቀላል ነገር አይደለም የሄድክበት እንትን ማለት ነው። እየሄዳችሁበት ያላችሁት አካሄድ በጣም የድካማችሁን ፍሬ እያገኛችሁ ነው። ያው ጊዜ ይፈልጋል ማንኛውም ነገር፣ ጊዜም ፈጅቶም እንትን ማለቱ አይቀርም። ሻዳ ከያዙ ጥሩ ነው። ካልሆነም ደግሞ ቤተሰብ ሆነን መቀጠል እንችላለን ነው የምንለው እኛ። ስድድብ ከሌለበት ጨዋነት ከተሞላበት ማለት ይቻላል ነው የምንለው። እንትን ነው መግባት ይችላል። ብርሃን ክሬቲቭ ዲዛይን አስገቡት እስቲ ግባ። ግባ እስቲ ግባ ግባ። አይ ከስር መጻፍ እኮ ዋጋ የለውም። ግባና አስተምረን። ጥሩ እድል ነው። ግባ ግባ ግባ። እንዴ እኔ እኮ መመስከር አለብህ ብርሃን፣ ገብተህ ነው መመስከር ያለብህ። ጥሩ አጋጣሚ ነው። 1000 ሰው ባለበት ጥሩ ኦፖርቹኒቲ ነው። ላውራኒ አውሪሽ። እሺ በቅድሚያ ሰላም ብያለሁ። ሰላም፣ እንዴት ነሽ? ደህና ነኝ ማሻአላ። ምን ታዘዝ? በመጀመሪያ ሻይ አረ ሁሉም አለ እናንተ ጋር። እሺ በመጀመሪያ አድናቂያችሁ ነኝ። እናመሰግናለን ብዙ ነገር እያደረጋችሁ ስለሆነ። እኔ ክርስቲያን ነኝ እና ብዙ ነገር ልዘባርቅ እችላለሁ፣ ግን በጣም ይቅርታ እየተንቀጠቀጥኩ ሁላ ነው አይዞሽ። እና ያው እኔ ኦርቶዶክስ ነበርኩኝ። ያስፈራል ግን በጣም። አብሽሪ አብሽሪ፣ አውሪ። ፍሪ ሆነሽ ማውራት ነው። ምንም ምንልሽ ነገር የለም። እኛ ሀሳብሽን በደንብ አንሸራሽሪ። በዛውም የመናገር ክህሎትሽን እያዳበርሽ ትመጫለሽ። ፐብሊክ ስፒከር እየሆንሽ ትመጫለሽ። በአካል ቢሆን ደግሞ እጆችሽ እንዴት እንደምታንቀሳቅሽ፣ ፌሻል ኤክስፕሬሽን እንዴት እንደምታደርጊ እናስተምርሽ ነበር። አለመታደል ሆኖ ግን እኛ በቪዲዮ ስለማንወጣ በድምፅ ደረጃ እንዴት መናገር እንዳለብሽ ያው ያለውን የእንትኑን የንግግር ክህሎትሽን እያዳበርሽ ትመጫለሽ። ጥሩ አጋጣሚ ነው። እንደውም አብሽሪ፣ ቀጥይ። እሺ አመሰግናለሁ። በተለይ አንተን በጣም ፈጣሪ እድሜ ይስጥህ ነው የምንለው። ተብዙ ነገር እያዳንክ ነው ብዙ ሰው
እና በጣም ነው የምናመሰግነው። እኔ ከነ ቤተሰቤ ነው አረብ ሀገር ነው ያለሁት። አንተን ብዙ ነው የምንከታተለው። እኔ እንኳ አዲስ ነው አካውንቱ፣ ወሬ ታበዛው ይቅርታ፣ ግን መግለጽ ስለፈለኩኝ ነው። በጓደኛዬ ነበር የምንከታተልና ቤት አብረን የምሰራው ልጅ ተስራ ለቀቀችና እንዳጋጣሚ አዲስ ነው የከፈትኩት እና ማወቅ የምፈልገው ስለ ኢየሱስ ነው ከኔ በላይ አንተ ስለምታውቅ፣ ግን አንተ ስለምን በጣም ይቅርታ። ችግር የለውም። አንቺም በይኝ አንቺ አትበይኝ እንጂ አንተም በይኝ አንተም በይኝ ምንም ችግር የለውም። አንቺ ብቻ እንዳትይኝ ብቻ። እሺ ቀጥይ፣ ጠይቂ። እሺ ሁሉንም አዳምጫለሁ፣ ግን ኢየሱስን መተው በጣም ከባድ ነውና እስቲ ቆይ ትንሽ ልረጋጋ መሰለኝ። ይቅርታ። ለምን ትተዋለሽ ኢየሱስን? ኢየሱስ መሲህ መሆኑን፣ ነቢይ መሆኑን፣ መልእክተኛ መሆኑን፣ ያለ ባሪያ መሆኑን ሜታፊዚካል በሆኑ ነገሮች መቀበል ይቻላል፣ ግብሩ ማለት ነው። ኦንቶሎጂካል ደግሞ ባህሪውን ደግሞ ሰው መሆኑን፣ ከድንግል ማርያም ማህፀን ውስጥ በድንግልና መጸነሱን፣ ከድንግል ማርያም መወለዱን ያለ አባት እናምናለን እኛ ሙስሊሞች። ምድር ላይ 33 ዓመት ቆይታ እንደቆየ ወደ ሰማይ እንዳረገ ወደፊት ደግሞ እንደሚመጣ እናምናለን። ይሄ ነው እምነታችን። ምንድን ነው የኢየሱስ ክርስቶስን ረሱ ሰለላሁ ዐለይሂ ወሰለም መጨመር ነው ያልሽው። አንቺ 50 ብር ኖሮሽ 50 ብርሽን በመነትፈሽና በ50 ብር ላይ 50 ብር ብጨምርልሽ 100 ብር ይሆንልሻል። ጨመርኩኝ ነው ማለት ያለ። እኔ ጋር ስትመጪ ከነበረሽ 50 ብር ላይ 50 ብር ጨመርሽ ማለት ነው፣ 100 ብር ሆነልሽ ማለት ነው እንጂ ኢየሱስን አታጭውም። ኢየሱስ መሲህ መሆኑን ከተቀበልሽ፣ ዘፕሮሚስድ መሳያ መሆኑን ከተቀበልሽ በቂ ነው። እሱን አታጭውም። የምታጭው ነገር የለም። ባይሆን ረሱል ሰለላሁ ዐለይሂ ወሰለም ማናቸው፣ ቁርአን ምንድን ነው የሚለውን ነገር በደንብ ሰፋ አድርገሽ ትማሪያለሽ። ያ ነው የሚያስፈልግሽ ለአንቺ። ስለዚህ ምንም እንትን የሚል የለም። ያልተዘጋጀሽበት ነገር ካለ ጥናት አጥንተሽ ጊዜ ሰተሽው ለሁኔታዎች መስዋዕት ክፈይና እንደምንም ብለሽ ጥርስሽን ንክስ አድርገሽ ጊዜሽን መስዋዕት አድርጊና ጉልበትሽን መስዋዕት አድርጊና አጥኚ። እንደዛ ነው የሚበጀው። አብሽሪ፣ ምንም ያስደነግጥ ነገር የለም። ግልጽ ነው። አዎ አመሰግናለሁ። ከኔ በላይ ስለምታውቅ እኔ ብዙም እኔ ክርስቲያን ወክሌ ሳይሆን ራሴን ወክዬ ነው እንትን ነው። ስለ ስዕል አድኖ ምን ትለኛለህ? በጥንት ዘመን ፊደል የሚለው ቃል ራሱ ፈደለ ነው፣ ቀረጸ ከሚል ቃል ነው የመጣው። ቅርጽ ማለት ነው ፊደል የሚለው ቃል። ሀርፍ የሚለው የአረብኛ ቃል እንዲሁ በአራት ትርጉም አለው። ሀርፍ ማለት ሪሳይቴሽን ማለት መነባነብ በሚል ይመጣል። ሀርፍ የሚለው የአረብኛ ቃል ጥግ ወይም ጠረዝ በሚል ይመጣል። ሀርፍ የሚለው የአረብኛው ቃል የፊደል በሚል ይመጣል። ሀርፍ የሚለው ቃል ሀረፈ ቀረጸ በሚል ይመጣል። ቅርጽ በሚል ይመጣል ማለት ነው። በተለያየ ነገር ነው ሀርፍ የሚለው ነገር የሚመጣው ማለት ነው። ልክ እንደዛ ሆኖ ፊደል የሚለው ቃል እንትን ነው። ፊደሎቹ ራሱ ጥንት የነበሩት ስዕል ናቸው ራሱ የነበሩት። ለምሳሌ አሊፍ ስቲ፣ ባ ስቲ ምናምን እንደ የግመል ምናምን ቅርጾች ነበሩ ጥንት በጥንት ጊዜ። ልክ አሊፍ ባ ምናምን ነገር በዕብራይስጥም እንደዛው ፊደሎቹ ቅርጽ ነበራቸው ራሱ። እንደዚህ አይነት ነገሮች ነበራቸው። ቤት ይባላሉ በዕብራይስጥ አሁን ቤት ይባላል ራሱ። ቤት የምትባለው ባ ናት። ቤት በቤት ቅርጽ ነበር የነበራቸው። ጋሜል የሚባለው ደግሞ ግመል ነው የነበረው እና እንዲህ አይነት ነገሮች ነበራቸው። ድሮ ለትምህርት ይሰጡ ነበረ። እንዲሁም ባይብል ላይ ብሉይ ኪዳን ላይ ብትመለከቺ ሰማይ ላይ ያሉትን መላእክቶች እያየ ይስላቸው ነበር ሙሴ። በተራራው ላይ ይገለጽለት ነበረ። ያንን እያየ ሪቪል እያደረገ ኪሩቤሎችን ይስል ነበረ። ነገር ግን የተከለከለው ምንድን ነው ሲባል ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል ለአንተ አድርገህ አትስገድ፣ አታምልክ ነው የተባለው። ስለዚህ መስገድ አይፈቀድም ነው። እኛውን ጥያቄያችን እንትኑ አይደለም። ማርያምን ማንም ያያት የለም፣ ገብርኤልን ማንም ያየው የለም። ቢሆን እንኳን ማለት ነው ቢሆን ምናልባት ለማስተማሪያነት ገብርኤል ይህን ይመስላል ብለው ለማስተማሪያነት ጥንት ይጠቀሙበት ከነበረ እሱ በራሱ ችግር አልነበረም። በኋላ ላይ ሄዶ ግን ስግደት ለዛ የጸጋ ስግደት ይገባዋል ብሎ መስገዱ ላይ ነው መለማመኑ ላይ ነው ችግር የተፈጠረው ማለት ነው። ስዕል አድኖ የሚባል ነገር የለም፣ እንደዛ አይነት ነገር የለም። በኋላ ላይ ቁርአን ሲመጣ ግን ሙሉ ለሙሉ ተከለከለ። ስዕል ያለበት ወይም ምስል ያለበት ቤት መላእክቶች አይገቡም ተብሎ አሁን ፎቶ እንኳን አይደረግም። ምክንያቱም የልጅ ልጆቻችን ወደፊት ሲያድጉ
አያቴ ቅድመ አያቴ እያሉ ማውራት ይጀምራሉ። ማውራት ከጀመሩ ደግሞ ዱዓ ማድረግ ይጀምራሉ። መለማመን ድረሱልን ማለት ይጀምራሉ እና ሽርክ ውስጥ ይገባሉ። ያ እንዳይሆን የተከለከለ ነው በኢስላም እና ምልሽ እንደዛ ነው። ታምረ ማርያም እንደዛ ነው የሚለው። ለስዕሏ የማይሰግድ ይላል። ለስዕሏ ስገዱ፣ ለስዕሏ የማይሰግድ ከዚህ ራቅ ይላል ራሱ። ለስዕሏ ስገዱ። አዎ ስዕል እንዴት ይሰገድለታል ነው ጥያቄያችን። ለስዕሏ የማይሰግድ ከዚህ ፈቀቅ ለስም አጠራሩ ምናምን እያለ ይናገራል እና ለስዕሏ ይስገድ ነው የሚለው። ለማርያም አይደለም የሚለው ለስዕሏ። ስለዚህ ለተቀረጸ ምስል የሚሰግዱ ይፈሩ ነው የሚለው ባይብል ላይ። አይታ አይፈቀድም። ሐውልት አድርገው ፎቶ አድርገው ምስል አድርገው የአንድን ሰው ለዛ ሰው መስገድ ማለት ጣዖት አምልኮ ነው የሚሆነው። ሄዶ ሄዶ ከጣዖታውያን ልዩነቱ ምንድን ነው ትነግሩን? ጣዖታውያንም እኮ በአንድ ወቅት ቅዱሳን የነበሩ ሰዎች ምናምን ነው እያደረጉ ጣዖት የሚሉት። አሁን ግሪኮች ጋር ስትመለከቸው እነ አፖሎ፣ እነ ጁፒተር፣ እነ ሜርኩሪ ምናምን የሚባሉት ጣዖቶችን የሚባሉት እነ ሃዴስ፣ እነ እንጦሮጦስ ምናምን የሚባሉት እንጦሮጦስ የሚባል አለ። እነሱ የአንደርግራውንድ አምላክ ምናምን የሚመለኩት ምን አድርገው ነው? በአንድ ወቅት የሆኑ ወይ እንትን ናቸው አይደለ? አማልክት የነበሩ ምናምን ተብለው የሚባሉ ማለት ነው። ግሪክ ሮም ውስጥ የነበረው ነገር ማለት ነው። ወደ ባቢሎንም ወደ ፋርስም ወደ ግብፅ ውስጥም የነበሩ ነገሮች ኦሲሪስ፣ አይሲስ እና ሆረስም፣ ወደ ህንድም ስቴጂ ብርሃማ፣ ቪሽኑና ሲቫ እነ ኢንድራ ምናምን የመሳሰሉት በአጠቃላይ እንደዛ ነበሩ። ይቅርታ በጣም ኮሜንት ላይ ማለት ነው ጂጂ ምናምን አትበሉ። እኔ ጂጂ አይደለሁም እና ደግሞ ማነው በጣም ነው የሚያስፈራው። ሌላ ስታመልኩት የነበረውን አምላክ ትታችሁ መምጣት፣ ሌላ ጥያቄ መፍጠር፣ ራሳችሁ ላይ አምላካችሁን መጠራጠር በጣም ከባድ ነው እና ኮሜንት ላይ ጥሩ ነገር ብትናገሩ ሌሎችን ሰዎች ባትመልሱ ደስ ይላል። እኔ አሁን በጣም ብዙ ጊዜ ነው እንትን ያልኩት ማለት ነው። እንደዛ አትበሉ በፈጠራችሁ። የምር እኛ እውነትን ማወቅ እንፈልጋለን። ኮሜንት ይዘጋልሽ፣ ኮሜንት ይዘጋልሽ። ዝጉላት ከፈለሽ። አይ ከፈለሽ ኮሜንቱን መዘጋት ይችላል። አትከታተይ፣ ትምህርቱ ላይ ብቻ ትፎከስ አድርጊ። ስለዚህ ስዕል አድኖ የሚባል ነገር የለም። ለተቀረጸ ምስል ከጊዜ በኋላም ነው እኮ የመጣው። 4ኛው ክፍለ ዘመን ላይ ነው የተጀመረው። ለስዕል እንትን ማለት ነው መስገድ የተጀመረው 4ኛው ክፍለ ዘመን ላይ ነው። መጀመሪያ አብሮ የነበረ አይደለም። ከዛ አንጻር ነው ራሱ። ግን በቁርአን ክልክል ማን ነው? በሐዲስ ክልክል ነው። በእኛ በኢስላም አስተምሮት የተከለከለ ነው። የተቀረጸ ምስል አድርጎ እንትን ማለት አይፈቀድም። ፎቶ ለመታወቂያነት ወይም ለፓስፖርት ምናምና ስፔሻል ኬዞች ከሌሉ በስተቀር እንደዚህ ፊት ለፊት ቤት ውስጥ መስቀል ምናምን ነገር የተከለከለ ነው እና ከዛ አንጻር ነው ብናየው ወደ ላሉ ነገር እንዳያመራ ወደ አልተፈለገ አቅጣጫ እንዳይሄድ መንገዶቹ ተዘጋግተዋል። ይህን ይመስላል እንግዲህ ስዕል አድኖ በዚህ መልኩ መረዳት ትችላለች። አመሰግናለሁ። እሺ እኔን ያየ አብን አየ የሚለውስ እንዴት ይታያል? አዎ እኔን አየ አብን አየ ሲባል በተክለ ሰውነት አይደለም። ምክንያቱም አብ መለኮት ነው፣ ወልድ ደግሞ ሰው ነው፣ ፍጡር ነው፣ እንትን ነው። ስለዚህ እኔን አየ ማለት አብን አየ ማለት በእሱ በኢየሱስ ክርስቶስ በኩል የብርታቱ ጉልበት ይታይ ነበረ። ኤፌሶን ምዕራፍ 1 ቁጥር 22 እና 23 ላይ በእርሱ የብርታቱ ጉልበት ይታያል አለ። የአብ የብርታቱ ጉልበት በወልድ በኩል ስለሚታይ ስለነበረ እንጂ ቃል በቃል ሊትራሊ አይደለም። የዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ እኔን የሚያይ የላከኝን ያያል አለ። ዛት ሚንስ እኔን ማየት የላከኝን እንደማየት ነው እንደማለት ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል አለ። እኔን የሚቀበል የላከኝን ይቀበላል አለ። አሁን ጥያቄ የምጠይቂው እናንተን የሚቀበል እኔን ይቀበላል ማለት ምን ማለት ነው ተብሎ ቢጠየቅ ሐዋርያትን መቀበል ኢየሱስ እንደመቀበል ነው ተደርጎ የሚታየው። እኔን የሚቀበል ደግሞ የላከኝን ይቀበላል ማለት በዚህ ቀመርና ስሌት ነው የምንረዳው ከተባለ እኔን ያየ አብን ያየ የምንለው ወልድን ማየት ያለውን ነገር ማየት አብን እንደማየት ተደርጎ ይቆጠራል ነው መልእክተኛ እስከሆነ ድረስ። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይም እንደዛ ነው። እናንተን የጣለ እኔን ይጥላል፣ እኔን የጣለ የላከኝን ይጥላል አለ። ሐዋርያትን መጣል ማለት ትምህርታቸውን ሪጀክት ማድረግ ኢየሱስን ሪጀክት እንደማድረግ ነው የሚቆጠረው። ኢየሱስን ሪጀክት ማድረግ ደግሞ የላከውን ሪጀክት እንደማድረግ ተቆጥሮ ነው እንትን የሚለው ማስተባበል። ስለዚህ መቀበልና ማስተባበል ከመልእክቱ ጋር የተያያዘ ነገር ነው እንጂ ቃል በቃል በተክለ ሰውነት አብን ይታያል ማለት አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን መቼም ቢሆን ማንም ያየው የለም ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይም እግዚአብሔርን ከቶ ማንም አላየውም ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይም አብን ያየ ማንም የለም ይላል።
ዮሐንስ ወንጌል ምዕራፍ 5 ቁጥር 47 ላይ የላከኝ አብ መልኩንም አላያችሁትም ድምፁንም አልሰማችሁትም ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ብቻውን አምላክ የሚሆን የማይሞት የማይታይ ነው ይላል። ቆላሲስ 1:15 ላይ እርሱ ክርስቶስ የማይታየው አምላክ ምሳሌ ነው ይላል። የማይታይ አምላክ አለ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርቡት የማይችሉ ብርሃን ውስጥ ይኖራል፣ አንድስ እንኳን አላየውም ሊያየውም አይቻልም ይላል። ታዲያ እንደዛ ከሆነ ለምንድን ነው ኢየሱስ እኔን ያየ አብን ያየ ማለት ምን ማለት ነው ሲባል ወልድን ወይም መልእክተኛውን ማየት በመልእክተኛው ውስጥ የብርታቱ ጉልበት ይታይ ነበረ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ስለዚህ የብርታቱ ጉልበት ይታያልና አለ። ስለሚታይ ነው። ልክ ብሉይ ኪዳን ላይ የነበሩ መላእክቶች ሰዎች ሲያዩአቸው አምላክን አይተናል ይሉ ነበረ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 31 ላይ መልአኩን ታግሎ ካሸነፈ በኋላ ያዕቆብ ምን አለ? አምላክን ፊት ለፊት አየሁት ሰውነቴም ድና ቀረች አለ። እንዴ አምላክን አይቶት ነበር እንዴ? ቃል በቃል ስንል አይ ቴዎፋኒ ነው፣ የአምላክ መገለጥ ነው። ያንን መልአኩ ማየት የአምላክን እንደማየት ነው እንጂ መልአኩ አምላክ አይደለም፣ መልአክ ፍጡር ነው። እንዲሁም እንትን ላይ መጽሐፈ መሳፍንት ላይ ስትመለከቸው ማኑኤልና ሚስቱ የሶምሶን እናትና አባት መልአኩን እንደሆነ ሲያውቁ ወዮ አምላክን አይተናልና እንሞታለን አሉ ይላል። ግን ሊትራሊ በተክለ ሰውነት አምላክን ያዩት ነበር እንዴ? እግዚአብሔርን ያየው አንድስ እንኳን የለም እኮ እየተባለ ነበር ስንል አይ መልአኩ ወኪል ነው፣ እንደራሴ ነው፣ ልዑክ ነው። ስለዚህ ልዑክ እስከሆነ ድረስ መልአኩ ማየት አምላክን እንደማየት ተደርጎ ስለሚቆጠር ነው ከተባለ ኢየሱስ ክርስቶስ መልእክተኛ አይደለ ወይ? ዮሐንስ ወንጌል ምዕራፍ 17 እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ስለሚል መልእክተኛ ነው። መልእክተኛ እስከሆነ ድረስ የላከውን ሪሳላ የላከውን መልእክት ይዞ እስከመጣ ድረስ ወኪልና እንደራሴ ከሆነ የብርታቱ ጉልበት በእርሱ በኩል ከታየ ዋይኖት እኔን ያየ አብን እኔን የሚያይ የላከኝን ያያል ቢል ዮሐንስ ወንጌል 12:44 ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ነው። ከዛሬ ጀምሮ አባቴን አይታችሁማል ታውቁታላችኋል፣ አይታችሁትማል ነው የሚለው። ታውቁታላችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 18 ላይ እንደዛ ነው። እኔም ብታውቁ ኖሮ አባቴን ባወቃችሁ ነበር አለ። ስለዚህ ወልድን ማወቅ አብን ማወቅ ነው። ስለዚህ አሁን ማወቅና ማየት የሚባለው ስለ ተክለ ሰውነት አይደለም፣ አንደርስታንድ ማድረግ ነው። ወልድን አንደርስታንድ ካረጋችሁት ካወቃችሁት አብንም ታውቁታላችሁ ነው። ከአሁን ጀምሮ አባቴን አይታችሁትማል ታውቁታላችኋል። ከዛ ፊልጶስ አብን አሳየን እና ይበቃናል አለው። እንዴ እስከዛሬ ድረስ ከእናንተ ጋር ስኖር አታውቀኝምን አለው። እኔን ያየ አብን አይቷልና ስለምንስ ትለኛለህ አለ። ለምን ጃዛት ሚስ ማየት የሚለውን ነገር እዚህ ጋር ስለ ተክለ ሰውነት አይደለም፣ ስለ ማጤን ነው የሚያወራው። ራሱ አይነ ልቦናው ታውሯል እኮ ይባላል። አንዳንድ ሰው በቃ እሱ እኮ አይቶ አይም እኮ እሱ እኮ ታውሯል ምን እንደነካው ምናምን ነገር። እንደገና ፍቅር እኮ ዕውር ነው ይላሉ። ፍቅር የያዘው ሰው ሲያገኙ ታውሯል አሳውረዋለች እኮ ማየት አይችልም። እኔ እኮ ዙሪያዬ እኮ ታውሯል እኮ እንዳላይ እኮ ነው የተደረግኩት ምናምን ይላሉ። ስለ ማጤን ስለ መረዳት ነው የሚያወሩ። ስለዚህ እዛ ጋ ከአሁን ጀምሮ አብን ዮሐንስ ወንጌል 17 ምዕራፍ 14 ቁጥር 7 ላይ ስትመለከቸው አባቴን አይታችሁትማልም ታውቁታላችሁም አለ። አይታችሁታል ግን እንዴት ነው አብን የሚያዩት? አባቴን አይታችሁታል። ስለዚህ እኔንም አባቴንም አይተውማል ጠልተውማል ነው የሚለው። አይ ቲንክ ዮሐንስ ወንጌል ምዕራፍ 15 ቁጥር 20 አካባቢ ላይ እንደዛ ነው የሚናገረው። እኔንም አባቴንም አይተዋል፣ እኔንም አባቴንም አይተዋል ማለት። ስለዚህ የብርታቱ ጉልበት ስለሚታይ መልእክተኛ ስለሆነ ነው። እና ከዛ አንጻር ብታየው ጥሩ ነው ለማለት ፈልጌ ነው። እውነት ወንድሜ በቃ እኔ ሻሃዳ ብቻ ሲዙኝና ልተኛ፣ ሻሃዳ ብቻ ሲዙኝና ልተኛ። ወንድሜ አምኛለሁ፣ ኦኬ ሰምቻለሁ። ይቀደምሽ እሱ። እሺ እውነት አለ። አሰላሙ አለይኩም። እውነት መጣን ነው የፈለኩት። ፒኬት አለ ኢንሻአላህ። እሺ መኖር ረቡሽ። ቆይ ትይዛለህ። ፒኬ አለ አንዴ ፒኬ ሻሃዳ የሚያስፈልገ ነው። አዎ ወንድም ሻሃዳ መተኛ ነው። እሺ ከዚህ በፊት ስለ እስልምና የምታውቀው ነገር አለ?
አጠገቤ ሰፈሬ ጨርቆስ ነው። አጠገቤ ጀርመን መስጊድ ይባላል። ድንገት ከበኮ ጉምሩክ ጀርመን መስጊድ ይባላል እና እሱን አዛን እሰማለሁ። አዛን እሰማለሁ። አንዳንድ ነገሮችን እሰማለሁ። ከሰዎች ጋር እከራከራለሁ ምናምን። ግን አሁን አንተ ስላወራህ አንተ ስለተናገርክ ሳይሆን አነባለሁ ትንሽ ከሰዎች ጋር ያለውን ነገር አይቼ ነው። ብቻ ዝም ብለህ ሻሃዳ መያዝ የምፈልገው ብራዘር። በቃ እሺ፣ ያው ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ ታውቃለህ አይደለ? እና ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ቁርአን ያለ ንግግር መሆኑን ታምናለህ? ሳይንስ ራሱ ይናገራል። አረጋግጫለሁ፣ አምናለሁ ወንድሜ። እሺ በቃ እኔ የምለውን ተከትለኝ ትላለህ ማለት ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በስተቀር በሀቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። ከአሁን ሰዓት ጀምሮ ሙስሊም ነህ። በሻሃደተይን ወደ ዲኑል ኢስላም ሰተት ብለህ ገብተሃል ማለት ነው። ማሻአላህ። አላህ ይቀበልህ። አላህ ጽናቱን ይወፍቅህ። ማን ነው ስምህ? ሚሊዮን ባለው ሰፈሬ ጨርቆስ ነበረ። ኦኬ ማን ትባል? ስምህ ማን ይባል? የሙስሊም ስምህ ምረጥ ስምህን። በእኔ ምርጫ ይሆናል ወንድሜ። በአንተ ምርጫም ከፈለክ እኛም ልናወጣለን እንችላለን። ግን ያው ከሙስሊሞች ጋር የምትግባባበት የሙስሊም ስም ቢኖር ጥሩ ነው። ሚሊዮን የሚለው ስም ግን መታወቂያ ላይ አትቀይረው። ምንም ሐራም አይደለም። ሚሊዮን አላህ ሚሊዮን ያርጋ። አሁንም አሚን። ግን ይቅር በለኝና አንድ የሞተ አሁን የለም ሞቷል። አንድ ረጅም ዓመት ነው። አንድ ወንድም ነበረኝ ኢማኑ ይባላል። አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ነች። ስከተል የነበረው የእናቴን እምነት ነው። ግን በቃ አባቴ ያወጣለት ኢማኑ የሚባል ልጅ አለ። ኢማኑ ቢሆን ደስ ይለኛል። እሺ ደስ እንዳለ ኢማኑ። እኔ ስሙ ራሱ አዲስ ነው የሆነብኝ። ኢማን የሚለው ብዙ ጊዜ ለሴቶች ነው የምንጠቀምበትና ኢማኑ እኮ ኢማኑ ማለት ያው እንትንም ነው። ችግር የለውም። አንተ ከወደድከው ማሻላ ጥሩ ስም ነው። እኔም ወድጄ እላለሁ፣ አጽድቅልሃል። ካሁን በኋላ ኢማኑ ነው የምትባለው ኢንሻአላህ። አሚን። ቃል ላይ ቀበልህ። በርታ። የኛ ልጆች የላችሁም? ያ ጀማ እስቲ ከታች ያላችሁ ግቡ። እነ ቢንት እነ የኛ ልጆች የላችሁም? እነ ሀዊ የኛ ልጆች እባካችሁ አንዳንድ አሳዩኝ የምትረከቡት ወደ ቴሌግራም ግሩፕ። በዚህ አጋጣሚ ወንድሜ ሳፖርት የሚያገኝ እፈልጋለሁ። ማለት የፋይናንሻል ምናምን ችግር የለብኝም። ፋይናንሻል በትምህርት ችግር የለውም። ያው ገብቼ መማር መስገድ አላህ ኧረ እንትን የለም። ለምነን ነው የምናስተምረን። ለምነን እሱም ብቻ ነው ለምነን። እኛ ለምነን ነው የምናስተምረን። አንተ ስለማስተማር ትፈልጋለህ። እኛ ራሳችን በደንብ ፎሎ አፕ አድርገን ምናምን። ቢንት ትታያለች እዚህ ጋር ከላይ ያለችዋ በትልቁ ላድርግልህ። ይቺ ትታያለች ቢንት ሙስሊም የምትለዋ። በቃ እሷ ጋር ፎሎ ትደራረጉ። ቢንት አሰላም አለይኩም። አሰላም አለይኩም፣ እንዴት ነሽ? ወራህመቱላሂ ወበረካቱ። ኡስታዜ ከእሷ ጋር ኮንታክት አድርጋት፣ ታስገባሃለች ግሩፕ ላይ። እሺ በቃ በርታ። ምን ማድረግ እንዳለብህ ምናምን ነገር ያስተምረዋል። እዛ ስትገባ በደንብ ትማራለህ። የሰላት አሰጋገዶችን ምን ማድረግ